ሁሌ ደግሞ ማዝነው እናቱ ብትኖር ነው። እናቱ ብትኖር ትሮጥለታለች። ካጠገብም አይሄድም ነበር። በቃ የሚሰማኝ ማለት ነው። አይዞሽ እናቴ አይዞሽ፣ ከምንም ይድናል፣ ወንድማችን ይድናል። እኛም ወንድማችን በቃ የምፈልገው ድሩ ከልጆች እኩል ሳጣው ባልሆኑ ካጠገብ በእውነት ነው ምን አይዞሽ እናቴ። ጓደኞቹ ሲል በጣም ነው የሚሰማኝ በጣም አይዞሽ እናቴ። ለኔ ከብደኛል። ስለዚህ እኛ ወንድሞቹ አለን፣ አታልቅሺ። እሱም ይድናል፣ ወጣት ነው እንዳልሽን። አካባቢው ሰው ባለው አቅም የቻሉትን ለቴራፒ ምናምንም ታቻሉ። ሰው ደጅ ግን ሁሌ መሄድ ይከብዳል። ሁሌ ያልሄድኩበት የለም። አታልቅሺ እናት፣ ያላለቀስኩት ደጅ የለም። እና ዛሬ ለቀረጸው ብያለሁ ማለት ሰውም በቃ እሱ ሕክምና ሰው በቃ ሰው እንዲሰማኝ ስለፈለኩኝ ነው። እግዚአብሔር ይስጣችሁ የኢትዮጵያ ሕዝብንም ሁሉንም በቃ ባለው አይዟችሁ። እንኳን ተስፋ ነው እኮ ያ ልጅ ሁሉም የረሳኝ በእውነት ነው ምን ያ ልጅስ ብሎ የጠየቀኝ ሰው እንዴት እንደምወደው እንዴት ነው ያ ልጅ ምን ደረጃ ደረሰ ካሉ ለኔ በቃ በጣም እንደውም አሁን ላይ ነው የተውኩት። ሩጭ ሲያቅተኝ ተውኩት። ለምን እኔ ነኝ ያሳደግኩት። እሷም ብያለች እኔ ጋር ነው ያደገው። በቃ አይዞሽ እናቴ። በጣም ነው የሚሰማኝ በጣም ማለት ነው። እንግዲህ ቤተሰቦቻችን ያው እናታችን እንዲድንልኝ እፈልጋለሁ። እንግዲህ የእናቱ እንግዲህ እህት ናት። ስለዚህ እናቱ የለችም፣ በህይወት የለችም፣ አባቱም በህይወት የለም። እንግዲህ በጣም ከባድ ነው ይሄን ነገር። እናታችን እንዲድንላት ነው የምፈልገው። ብዙ ሰዎች እንደራቋት ከጎኗ እንደራቁ መጀመሪያ ከሷ ጋር የነበሩት አሁን የሉምና እግዚአብሔር አምላክ እንግዲህ ከእንደዚህ አይነት ነገር ይሰውረን። በእውነት ከምንም በላይ ሰው ነው የሚያስፈልገውና የእናታችንን በአብሱላት፣ የወንድማችን ህመም ተጋሩት። በቃ በገንዘብም በሐሳብም በጸሎትም አግዙት። ወንድማችን መዳን ይፈልጋል። ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦቻችን እንደምን አላችሁ? ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ከመርካቶ ተነስተን ወደ ሰበታ ወደሚባለው ስፍራ አቅንተን ወንድማችን አቤል በቀደም ቲክታክ እንዳያችሁት ላይቭ ላይ ገብቶ ያለው ነገር ነግሮን እኛም ደግሞ ቤቱ በመሄድ ስናረጋግጥ ያለው ነገር እንግዲህ ያየነው ነገር ነው። እንግዲህ ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት ሪፖስት እያደረጋችሁ ለብዙ ሰው አድርሱ። ያው ያለው ነገር እንግዲህ ስራ ላይ ነው አደጋ የደረሰብኝ። ኮንስትራክሽን ስራ ነበር የምሰራው። ያው እናት አባት የለኝም፣ ራሴን ነበር የማስተዳድረው። ፍቶ 15 ሜትር የሚሆን ሳይት ላይ ነው ጣራ ላይ ወጥቼ እየሰራው ነው። አጋጣሚ ክረምትም ነበር፣ ሰኔ አካባቢ ነው። ዝናብ ምናምን ነበር እና አንሸራቶኝ ከ15 ሜትር ላይ ወደኩኝ። በእግሬ ሳርፍ ስፓይናል ኮርዴ ነው የተሰበረው። ስፓይናል ኮርዴ የተሰበረ ወዲያውኑ ነው ሁለቱም እግሬ ፓላራይዝ ሆነው። ይሄ ሁለቱ እግሬ ፓላራይዝ ሆነ። ሽንት ሰገራ መቆጣጠር አቃተኝ። ወዲያውኑ እግሬ አበጠ። ኢንፌክሽን ፈጥሮ ሊገለኝ ሁላ የሚችል አደጋ ላይ ሆኜ ሳምንት ነው የሚቀር በቃ ኢንፌክሽን ይፈጥራል ብሎኝ 35,000 ብር ጠፍቶ የምታከምበት አጥቼ እንዴት እንደሆንኩ ስለማቅ በቃ ከገባው በኋላ ፈራኝ። ፊዚዮቴራፒውንም አቆምኩኝ፣ ራሴ መስራትም አቆምኩኝ። ሌላ ፊዚዮቴራፒ ደግሞ እንዳልሰራ በቤት እንኳን ገብቼ ምግብ ደና ምግብ በልቼ ማገገምበት ብር እንኳን አልተረፈኝም ነበር። በቃ ምንም ነገር አልነበረኝም። በቃ ሆስፒታል ታከምኩኝ። በሁለተኛው ቀን ከሆስፒታል አስወጡኝ፣ ወደ ቤት ገባሁኝ። በቃ የተሻለ ነገር እንኳን በልቼ ራሴ የምጠግንበት ቁስሌ የማድንበት እንኳን ስላልነበር አይደለም ፊዚዮቴራፒ የምሰራበት በቃ ቁጭ አልኩኝ። ይኸው እስካሁን ድረስ አለው ቤት ውስጥ ነኝ፣ መንቀሳቀስ አልችልም። ፖፖም ያው እንዳሳየው የምጠቀመው ቤት ውስጥ ነው። አሁን ፖፖ ነው የምጠቀመው ስል ሰው ተቀምጬ የምጠቀም ይመስለዋል፣ ግን እንደዛ አይደለም። እኔ እሷ ራሱ ስጠቀም እንድታየኝ አልፈልግም። በቃ ላይ ይከብዳል በጣም። እሷንም ውጪልኝ ነው የምላት። በቃ ልክ ሲይዘኝ ምናምን ውጡልኝ ብዬ ብቻዬን ሆኜ ነው በቃ እንትንም ምለው ማለት ነው። ያው ሰው ንፍጡን እንኳን እጁን ሲነካው እንዴት እንደሚዘገምነን እናውቀዋለን ስሜቱን። እና እኔ ያንን ሁሉ እስከዛሬ ድረስ ራሴ ነኝ ፓንቴን ሲነካብኝ ራሴ ነው ማጥበው። እንደዛ ያደረኩኝ ነው እስካሁን ድረስ እንትን ያልኩትና ከእግዚአብሔር ጋርም ያው ዛሬ ላይ የሚያግዙኝ
ወንድም እህቶች አግኝቼ መታከም ነው የምፈልገው እና ይሄንን ቪዲዮ የምታዩ የኢትዮጵያ ሕዝብ እንዳለ እንድታግዙኝ እንድትረዱኝ ነው የምፈልገው። እንደ ጓደኞቼ ወጥቼ መስራት ፈልጋለሁ። ጓደኞቼ አሁን ያሉበትን ደረጃ ሳይ የእውነት ይሰማኛል። እግዚአብሔርን ነው